የብሽሽት ህመም እንዴት ነው የሚከሰተው? ምን አይነት ተጫዋች ምን አይነት አክቲቪቲዎችን ሲያደርጉ ነው ሊከሰት የሚችለው? የብሽሽት የሚባለው ፓርት እግራችን መሃል ያለው ፓርት ነው። ያ ፓርት ላይ አዳክተርስ የሚባሉ ጡንቻዎች አሉ፣ እግራችን ወደ ውስጥ የሚይዙት ማለት ስታብላይዝ የሚያደርጉት። ይሄን ሙቭመንት ላይ ከሆነ እግራችን እንደዚህ ቢሆን እቺ ሙቭመንት ነው የሚሰሩት ወደ ውስጥ ማለት ነው። ያ በጣም እግር ኳስ ሜዳ ላይ ብዙ ጊዜ አብዛኛውን ጊዜ የምናደርገው ነገር እግራችን አውትስትሬች ማድረግ፣ ኳሱን ለማግኘት እግራችን በጣም ይዘረጋል፣ ያን አዳክተሩ ይሳባል። ሌላ ለምሳሌ ትዊስት የማድረግ ነገር፣ ሰደን ዳይሬክሽን ስንቀይር፣ እንደዚህ አይነት ነገሮች፣ አውትስትሬች ሆነን ስንወድቅ፣ አሁን አወዳደቃችን ፎር ኤግዛምፕል አንድ እግራችን ወደዛ ተዘርግቶ ብንወድቅ አዳክተሯን የመሳብ ነገር ይኖረናል ማለት። ብሽሽት ህመም በጣም ኮመን ነው። ስለዚህ ልክ የእሱም ሳይን ሲምፕተም እንዴት ነው ማለት ነው የሚያሳየው ምልክት ግሮይን አካባቢ ብሽሽት አካባቢ ህመም ይኖራል። አብዛኛውን ጊዜ አክቲቪቲ ሲኖር ወይም ደግሞ እንቅስቃሴ በምናደርግበት ጊዜ በጣም ህመም ይኖረናል። ኳስ መልሰን ልንጫወት ብናስብ ወይም ደግሞ እንደዚህ አይነት አክቲቭ የሆኑ ነገሮችን ለማድረግ ብንፈልግ እዛ ብሽሽቱ ላይ ህመም ይኖራል። ቶሎ ሪዛይድ አያደርግም። የብሽሽት ህመም ትንሽ ህክምና ይፈልጋል፣ ወይም ደግሞ ደህና የሆነ ይመስለናል፣ ተመልሶ የመምጣት ነገር ይኖረዋል ማለት ነው። ሌላው ልክ እንደ ሌሎቹ የማበጥ፣ የመቅላት፣ ሲነካ የማመም እንደዚህ አይነት ነገሮች ይኖራሉ። ብዙ ጊዜ ስፖርተኞች ኳስ ሜዳ ላይ ሌላው የሚያጋጥማቸው ኮመን የሆነ ኢንጁሪ የብሽሽት ጉዳት ነው። ይሄ የብሽሽት ጉዳት ከምንድን ነው የሚመጣው? እንዴት ነው የሚመጣው? ምንድነው ሲምፕተሙስ? ምንድነው የሚመስለው? እስቲ ኤክስፕሌን አድርጊልን። ኦኬ የብሽሽት ጉዳት ማለት በእግራችን መለያያ ላይ ወይም ደግሞ ብሽሽት የምንለው አካባቢ ጡንቻ በሚሳብበት ጊዜ እዛ አካባቢ ያሉ ጡንቻዎች ብዙ ናቸው። አዳክተሮች ሊሆኑ ይችላሉ። አዳክተር ምለው በውስጥ ያለ ጡንቻ ነው። ከዛ ከፊት ለፊት ያሉ ጡንቻዎች አሉ። እነሱ ጡንቻዎች አንድ ላይ ኢሎሶዋስ ሊሆን ይችላል፣ ወይ ደግሞ የኳድሪሴፕስ የምንለው ጡንቻ የእሱ ዋናው ፓርት እሱ ከላዩ ሲጎዳ ሊሆን ይችላል። እዛ አካባቢ በአጠቃላይ ያሉ ጡንቻዎች ላይ መቆጣት ወይ መሳብ ወይ መቀደድ እንደዚህ አይነት ነገሮች በሚደርስበት ጊዜ ተጫዋቾቹ ወይም ደግሞ ተጎጂዎቹ ብሽሽታችንን አመመን ብለው ይመጣሉ ማለት ነው። ስለዚህ ያንን የምንለየው ጡንቻውን የምንለየው እኛ ስፔሻል ቴስት በማድረግ ነው። የትኛው ጡንቻ ስፔሲፊካሊ ተጎዳ፣ ምን አይነት ትሪትመንት ነው የምንሰጠው የሚለውን በምርመራ ነው የምናውቀው ማለት ነው። ግን በአጠቃላይ በሜዳ ላይ ኦቨር ስትሬስ ያደርጉ፣ አሁን ለምሳሌ ኳስ ለመውሰድ እግራቸውን ወደፊት በሚለጥጡበት ጊዜ፣ ኃይለኛ የኳስ ምት በሚመቱበት ጊዜ፣ ሰደን ስቶፕ ሮጠው ሰደንሊ ሲቆሙ፣ ስፕሪንት ሲያደርጉ፣ እንደዚህ አይነት ነገሮች በሚከሰቱበት ጊዜ ያው እንደ አብዛኞቹ ጉዳቶች ይሄኛውም የብሽሽት ጉዳት አብሮ ሊከሰት ይችላል።